በእውነት ይሄ ሰሞን ከባድ ሰሞን ፍሬው ከገለባ የተለየበት ሰሞን ነው። ጃምን እንዳለ ልንገራችሁ የሰማችሁ ሰምታችሁታል። አንተ የሀገር ፍቅር ነው ወይስ የመሪ ፍቅር ነው ያለብህ? እኛ መንቃት ባለብን ሰዓት ነቅተናል። በእውነት አልነቃህም ጃ ጭራሽ ለጥ ነው ያላችሁት እንቅልፉ የተመቻችሁ እስኪመስለን ድረስ። ቆይ ምንድነው ችግራችሁ? መንግስት ከዚህም የበለጠ እርምጃ ይወስዳል ሀገር ለማዳን። ኢትዮጵያ እንዴት እዚህ እንደደረሰች ታሪክ አንብቡ። አጼ ሚኒሊክ ሀገርን የሚያክል ያህል ጅቡቲን ፈርሞ ሲያስረክብ ወዶ ወይም ፈቅዶ አልነበረም። ሀገር ለማዳን ያለበት ጫና ከባድ ስለሆነ አብይ አህመድ ደግሞ አሁን ያለበት ጫና ማንም ያልተሸከመው ጫና ነው ያለበት። ሀገር ለማፍረስ ብዙ እንዲህ አሰፍስፎ ያለ ኃይል አለ። እናንተ አይገባችሁም። አብይ አህመድ ትንሹን እርምጃ ነው የወሰደው። ሁሉንም አልለቀቀም። ተመልከት። መርጦ የበሰበሱ ሽማግሌዎችን አውጥቶ መቀሌ አልወሰዳቸውም። እዛው አዲስ አበባ ነው ያሉት። ይሄ ማለት ደግሞ የቁም እስረኞች ናቸው። ምን እንደሚያደርጉ ሁሉም ነገር በመንግስት ቁጥጥር ውስጥ ነው። ለቀቀ በመባሉ ብቻ መንግስት የሚያተርፈው ነገር ስላለ እናንተ ብዙ ማብራሪያ ትፈልጋላችሁ። ለእናንተ ዝርዝር ሲሰጣችሁ ለጠላት እንዳይደርስ የሚፈለግ መረጃ አለ። ነገሮችን አስፍታችሁ ይውስቲ። አብይ አህመድ ኦሮሞ ስለሆነ መጥፎ አስተሳሰብ አለው የሚል የመጥፎ አስተሳሰብ ስላላችሁ በጥሩ ስለማትረግሙት ነው እንጂ ይሄ የሚያንጫጫ ነገር አይደለም። ሁሉንም ቢለቃቸው እንኳን እሺ ትንሽ ያነጋግራል። ነገር ግን መንግስት ሀገር ለማዳን የወሰደ እርምጃ ነው። ከዚህም በከፋ ገና ሊያረግ ይችላል። እኔ ደግሞ ንጹህ ኢትዮጵያዊ ነኝ። ሀገሬን ማስቀድም በሀገሬ ማልደራደር መሪዬንም አከብራለሁ ወደዋለሁ። በምክንያት ጣላለሁ በምክንያት ወዳለሁ። አብይም በምክንያት ወደዋለሁ። ቁራጥ መሪ ነው። ማድረግ ያለበትን ነገር ማንንም ሳይፈራ ያደርጋል። ሰሞኑን ዘረኛ እያላችሁኝ ነው። ዘረኛ ላለመባል ምን ማድረግ አለብኝ? እናንተ መንግስት ስትጠሉ ከእናንተ ጋር መጥላት፣ እናንተ ትታችሁ ስትሄዱ ጭራችሁን ተከትዬ መሄድ አለብኝ? እኔ ማሰብ የምችል ነገሮችን አስፍቼ የማይሰው ነኝ። በስሜት አልመራም። የሰውየው አመለካከት ምንድነው? አብይ ለዚህች ሀገር ምን አይነት አመለካከት አለው የሚለውን ቅድሚያ ማየት ያስፈልጋቸዋል። አብይ ለዚህች ሀገር ለማዳን ነው እየሰራ ያለው እንጂ ሀገር ለመበታተን ቢሆን ኖሮ ይሄን ያህል ጊዜ አይፈጅበትም። ገና ድሮ ጨርሶ እናንተ እንደምትሉት ታላቋን ኦሮሚያ ለመስራት ከሆነ ገና ድሮ ይሰራ ነበር። ይሄ የወረደ አስተሳሰባችሁን ተው እስቲ። ጃ ወንድሜ በፀጉርሽ ልክ እውቀት ያለ አስፍተ የምታይ ልጅ ነው የምትመስለኝ። አሁንም ነቅተናላችሁ አልነቃችሁም። ንቁ። እንዳላስቀየምኩ ተስፋ አለኝ። መልካም ምክር በሚሉ ሰደው እሺ።